ሜንሽን አድርግልኝ። ብዙ ስለላክልኝ ዶክመንት ላገኘው አልችልም። አቡ አንድ የሆነ ነገር ልነግርሽ ነው። ስም ልንገረው በቂ የምፈልገው የገመቹና የቤኛ ዋን ሰከንድ አይኒቱ ፎከስ ሞቱማ የገመቹና የቤኛን ፓስፖርት ኮፒ እና ጉርድ ፎቶ ላክልኝ ዋትሳፕ ላይ አሁን። እሺ የገመቹና የቤኛ ፓስፖርት ኮፒያቸውን እስካን የተደረገ እና ጉርድ ፎቶቸውን ፎርዋርድ እንዳረግላት። እሺ ጠብቃለሁ። አቡዬ ልጆ አገር ሊገባ ነው ተው በቃ ነው ያለችኝ። ይፈልጋል አለችኝ። የስንት ቀን ያላቸው ናቸው አሁን ያሉት? አይ በቃ በቃ ተው በቃ ናይፍ ኦኬ። እና ስልክ ቁጥራቸውን እሺ እሺ አንዳችሁ ማውራት ትችላላችሁ። ቻንስ ይሰጠኝና ማነው ይቅርታ ጋር አንዱ ልጅ ወደ ኢትዮጵያ ገባለው ያለው ስራ ኮንስትራክሽን ነው። አቢባን ፈራው ገስት ላይ ማውራት ስራ ኮንስትራክሽን ነው ሲባል እኔ ደግሞ በኦሮምኛ እኩ በከሌ ይባላል፣ በአማርኛ ባላውቅም ማለት ነው። ከባድ ነገሮች ምናምን ማንሳት ስለማይችል ኩላሊት ነው አለ። አዎ ስለዚህ ይሄን ስራ ስለማልችል ፈርቼ መግባቱን መርጫለሁ። ግን ብሰራ በጣም ደስ ይለኛል። እንዳሁኑ እንዳልሽው ስራ ከተገኘ አለ። በውስጥ ነው ይሄ ጥርስ የታመመው ልጅ ማለት ነው። ስሙን ባላውቅም ማለት እንደዚህ ብሎ እስቲ ለሀቢባ ንገሪልኝ ሲለኝ አንተም ተናገር፣ ቻንሱ አሁን ሁሉም ነገር በእጅህ ነው ያለው። የመግባትም እምቢ አላሉም፣ የመስራትም እምቢ አላሉህም። ግን ሀሳብህን አታወላውልና ተናገርና ለሀቢባ አስረዳ ብዬዋለሁ። ብትጠሪውና እዚህ ላይ እስቲ ለምን እንዲህ እንዳለና ምን ፍላጎቱ እንደሆነ ብጠይቄ ምን ይመስልሻል? ትናንትና በደንብ አስረግጬ ጠይቄው ደጋግቦ መሄድ ነው የምፈልገው አለ። መሄድ የሚፈልግን ልጅ አስገድጄ ስራ ግባ ማለት ነገ ከጀመረ በኋላ ኢቃማው ከተሰራ በኋላ አልሰራም ብሎ ከአሰሪዎቹ ጋር ተጣልቶ ቢመጣ እነዚያ ድርጅት ያ ካምፓኒ ለእሱ ኢቃማ ያሰራበትን ማን ነው የሚከፍለው? ይህን እኔ ብዬዋለሁ። ይህን አንድ ባንድ ብዬዋለሁ። እኔ እንዲህ አንዱ በአንድ እንዲህ ነግሬዋለሁ። በኋላ ምን ይለኛል? ማን ገንዘቡን ከቤተሰብ አምጥተህ አስከፍል ብለው አንቺ እኮ ነሽ ያለ ፍላጎት መሄድ እፈልጋለሁ እያልኩሽ ስራ ብለሽ አስገድደሽ ስራ ገባሽ ይለኛል። የዛን ገባሽ። ለዚህ ነው ይህን ሀሳብ ጠይቀሽው ነበር? አዎ ላይቭ ላይ እኔ ቤት ላይቭ ሁሌ ላይቭ ሪከርዱ ይቀመጣል። ባይዘው ዩቱብ ላይ ቀጥታ ስለሚተላለፍ ጠየቅኩትኝ። አይ እኔ በኋላ ቢያመኝ ምናምን መሄድ ነው የምፈልገዋለ። እኔም እንዲህ ሲለኝ እንዲህ ብያለሁ፣ ግን ሀሳቡን አነሳለሃለሁ። ለምን እንዳልሰራ ሀቢባ ገስት ላይ አውራ ብያለሁ። ልጁን ይሄን ነው ያልኩት። በራሱ አይ እሰራለሁ ነገ ቢያመኝና ወይ ደግሞ ከመስራት ባልፈልግና ድርጅቱ ኢቃማ ያሰራበትን ክፈል ቢሉኝ ከቤተሰቦች አምጥቼ ይከፍላለሁ ካለ ራሱ ኃላፊነቱን ከወሰደ ለምን ጠይቄው እንደማይፈልግ ነግሮኛል። እኔ ሰዎችን በፍጹም አላስገድድም። እሺ ሞቱማ የገመቹን እና የቤኛን ስልክ ቁጥር ላክልኝ፣ ስማቸውን ጽፈት። አሁን ሁሉም ቦታ አግኝተው ጳውሎስ ብቻ ነው የቀረው። ሶስተኛ ሰው ጳውሎስ ይሄኛው ፊት ለፊት ላይ ያለ ነው። ፊት ለፊት ላይ ያለው ነው የጳውሎስ የሚባለው መጀመሪያ ያለው የላኩልሽን ነው የምትጠይቂኝ ወይስ? አይ ይሄ ገስት ላይ ያለው ፊት ለፊት እኔ እንጃ አለያቸውም። 10 ስለሆኑ አለያቸውም። ይሄኛው ማንኛው እንደሆነ አቤት የሆነ የህፃን ልጅ ለቅሶ አለ። የት ነው? ሶሪ አንቺ ጋር ከሆነ የሚውታርጊ ዋርኒንግ ይሰጣል። ህፃን ልጅ ለቅሶ ሲመጣ የገመቹን እና የቤኛን ስልክ ቁጥር ላክልኝ እያልኩህ ነው። እሺ እሺ ላክልኝ። አሁን ሚውታርግና እሺ ኦኬ። ማን ነው የሚለው? ቤኛ ኦኬ። ቤኛ ጥሩ። የቤኛ ደርሶኛል። እሺ የእንትና የገመችው